አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ቆያችሁ? እንዴት አላችሁ? እኛ ጋር ሁሉ ሰላም ሁሉ አማን አልሐምዱሊላህ ረብል ዓለሚን። ክርስቲያን እህት ወንድሞችም ሰላም ብያለሁ። እንዴት ናችሁ? አልሐምዱሊላህ። ወላሂ በጣም የሚያሳዝን ነገር ነው። የሱዳን ነገር እንደዚህ ጭራሽ እየባሰበት ነው የሚሄደው፣ እየባሰበት ወላሂ ላዚም። ትላንትና የሆነ ቪዲዮ አይቼ ማለት ነው በጣም በቃ እንዲህ እያለቀስኩኝ ያልኩት የምር። ዛሬ ራሱ ጭራሽ ያኔ አሁን ይሄ ነገር ማለት ነው ወረበል ካባ እኛ ሀገር ቢሆን ወይ ደግሞ የሆነ አይነት ሀገር ቢሆን ይሄ ነው የማይባል ነገር ነበር የምንሰማው። በቃ ጩኸታችን ራሱ እየባሰና እንትን ያለ ነበር። እልሞም የሚገርማችሁ ነገር ልጁ አንዱን ያኔ 20 አመት ቢሆነው ነው ወይ እንደዛ ነገር ቢሆነው ነው እንትን ላይ ቴሌግራም ላይ ነው መሰለኝ አላውቅም፣ እንትን ሳይባል አይቀርም ልጁን ማለት ነው። ያንን ጎረምሳ ልጅ ከገደሉት በኋላ ከሚገርመው ነገር በቃ ያኔ ጭካኔያቸው ጭካኔ አይደለም። እርግጠኛ ነኝ እኔ የሁድ ራሱ ቢሆኑ ይሄንን አያደርጉም። ወረበል ካባ የሁድ ራሱ ቢሆኑ እንዲያደርጉ ልጁን ከገደሉት በኋላ ያኔ መኪናውን የለ እየሄዱ ይመጡበታል በላዩ ላይ ማለት ነው፣ በልጁ ላይ ያኔ ሬሳ እኮ ነው፣ ሬሳ ነው። طيب አሁንም ወደ በኢትዮጵያ አቆጣጠር 7 ሰዓት ነው መሰለኝ አካባቢ ትላንትና ልክ እንደዛው ማለት ነው። ያኔ ህመምተኛ ናቸው፣ አዛውንት፣ ሴቶቹ፣ ህፃኖቹ ሐኪም ቤት እንደዚህ የጀማ ሐኪም ቤት አለ አይደል? መቼም ታውቃላችሁ በዛ በረብሻው የመጣ ሐኪም ቤት ላይ ምንም እንትን የለም። በሐኪም ቤት ላይ ህመምተኛ ናቸው፣ መናገር አይችሉ፣ መራመድ አይችሉ፣ ያኔ ራሳቸውን እንኳን መደገፍ አይችሉ። ሄደው ተነስተው ያኔ አይን ባይን እንደዚህ ገደሏቸው። በቃ አረዷቸው ያኔ እኔ እንጃ። አሁን ከዚህም በፊት ሱሪያ ላይ በጋዝ ወይንም ቤንዝል ወይንም ደግሞ የሆነ መተንፈሻ ያኔ ትንፋስን የሚያስቆርጥ ነገር ቦምብ ነው ምንድነው የሚባል ነገር አለ። እሱን አምጥተው ተነስተው እንዳለ በበርሜል ውስጥ ያኔ ጉድጓድ ይቆፍሩና ማለት ነው ያኔ ማርፍ ወረበል ማርፍ ይቆፍሩና ሰውን የለም እንዲ በጀማ ያኔ አይዲ ወረበል ወላሂ ድጃጅ ራሱ ያኔ ዶሮ ራሱ እንደዚህ እንትን ሲደረግ የክንፍ ሰውነቱ የዶሮ ሰውነት ለመገፈፍ ውሃ ውስጥ ትኩስ ውሃ ውስጥ አይደል የምንነክረው። እነሱ ልክ እንደዛ ያመጡና ጉድጓዱን ይቆፍሩታል። አይዲ ችግር የለውም ወይንም ካልሆነም የለም ያንን የሚገድሉትን ሰው ማለት ነው ያመጡና ምን ያደርጉት ነበር? አንተው ቆፍረው ይሉት ነበር። መቼም ያው ነው ይቆፍራል ይሄዳል። ከዛም በኋላ ልክ እንደዛው እንትን ከቆፈሩ ከጨረሱ በኋላ ያመጧቸዋል፣ ጉድጓድ ውስጥ ይከቷቸዋል። ይሄ ሱሪያ ላይ ማለት ነው። ከዛ ጉድጓድ ውስጥ ካስገባቸው በኋላ አይዲ በቃ ችግር የለም ይገድሏቸውና እዛው የለ እሳት ይለቁባቸው ነበር፣ ያቃጥሏቸው ነበር። እነዚህ ደግሞ ከነዛም የባሱ ናቸው መሰለኝ ወላሂ አላውቅም። እሺ ገዳዮቹ እነማን ናቸው ልትሉ ትችላላችሁ። ገዳዮቹ ሙርተዝቃ ያኔ ሽፍታ ሱዳኔዎች፣ ሽፍታ ከተሻድ በኩል የሚመጡ፣ ሽፍታ ከአሜሪካ ልጅ ነው ያኔ አፍሪካ የሚባሉ አሉ እዛ አሜሪካን ላይ። አንዱን ደግሞ አገር ደግሞ ሁልጊዜ ምረሳዋለሁ ልክ እንደዛ። طيب የሚያናድደው አሁን ከዚህ በፊትም ተናግሬያለሁ፣ ይቅርታ ያኔ ደጋግሜ ስናገር ማለት ነው። እኔ የሚገርመኝ የኛ ሀገር ሰው ምን አይነት የድንጋይ የመሀይብ ያኔ መቼ ነው አይምሯችን ይሄ ሰው ጥሩ ነው ይሄ ሰው መጥፎ ነው ብለን የምንለየው መቼ ነው? ኦኬ አንተ የምታውቀው ነገር ካለ በዚህ ነገር ይሄንን ነገር አውቃለሁ። ኦኬ ምንድነው የምታውቀው? ይሄንን ነገር አውቃለሁ ብሎ ማስረዳት። እኔ አሁን ለምሳሌ ማለት ነው በዚህ በሚፈጠረው ነገር ላይ ሁሉ እኔ አውቃለሁኝ አይደለም፣ ግን ደግሞ የሆነ አላህ ማሹፍና بالعقل ايش عرفنا አላህን ባይናችን አላየነው፣ ግን በጭንቅላታችን ደግሞ ማወቅ ነው። እኛ አላህን እኮ አላየነው ማለት በቃ፣ ግን በጭንቅላታችን ደግሞ አምነንበታል፣ በልባችን አምነንበታል። እሺ አንተ ሐሜቲ
ገዳይ መሆኑን አይንክ እያየ ነው። ሽፍታ ነው። ምንነቱንም ጀግና የወለደችው እናት እሺ ሀበሻ በቃ ሲባል መግደል ማረድ ይሄን ብቻ ነው የሚገድልና የሚያርድን እንትን የሚልን ነው የምናደንቀው እንጂ ጤነኛ ሰውን በቃ ማድነቅ የለም። ይኸው አሁን ለምሳሌ ኢዩንም ኢማራት ወላሂ እኔ ምናልባት ብዙ ሰዎች ደግሞ ለምንድነው ኢማራትን የምትጠዩ ልትሉን ትችላላችሁ። እኔ በፊት ሐቂቀተን አልጠላትም ነበር፣ ግን አሁን ከይሁድ ራሱ ብሳለች ጭራሹን በቃ የሱዳንን ህዝብ እያስጨረሰችው ያለችው ኦኬ ሁለት ናቸው። አንደኛ ሩሲያ፣ ሁለተኛ ደግሞ ኢማራት። ሁለቱም የሚፈልጉት ጥቅማቸው ምንድነው? አሁን ሶስተኛ ደግሞ ግብጽ ናት። እሺ እንበልና ኢማራት ለምንድነው ይሄንን ነገር የምታደርገው? ኢማራት የምትፈልገው የራሷን ጥቅም ነው። ለምን ሱዳን ትክክለኛ ሀገር ከሆነች ህግ ካለባት ምን ከላካይ ካለባት ህዝቦቿ ራሳቸውን ችለው የሚኖሩ ከሆነ ሱዳን ላይ ሰላም ካለ ያ ከሱዳን ውስጥ የሚሄደው ያ ሁሉ ወርቅ ዱባይ ኢማራት ላይ ላይኖር ይችላል። አይኖርም። ለምን ይሄ ሀሜቴ የሚሰጣቸው ያን ያበላሽ በነፃ ነው ማለት ትችላላችሁ። ይሄ ነገር ይቀርባታል በኢማራት። እንሂድ ወደ ሩሲያም ልክ እንደዛው በሱዳን ወርቅ ላይ የምትጠቀመው ጥቅም ተውኝ ይሄ ነው አይባልም። በዛ ነው ያኔ ጦርን የጦር ኃይል ይሄ ሽፍታ ምን እየላኩ ያሉት ሁለቱ ናቸው። ጠይብ ግብጽን ደግሞ ካላችሁም ይቅርታ ከነዛው ሩሲያ ላይና ማነው ኢማራት ላይ እሺ አሁን እንዳልኳችሁ ማለት ነው ኢማራት ላይ ኢማራትና ሩሲያ እንዳልኳችሁ ሱዳን ላይ ሰላም ካለ ይሄ ሁሉ ነገር ኪሳራ ይሆናል። ሽፍታዎቿን ግዴታ መላክ አለባት። ለምን ለራሴ ጥቅም ነው እንጂ ምኖረው ለሰው አይደለም። እሺ እንሂድና ደግሞ ወደ ግብጽ የምትጠቀመው ፉል ሱዳን የሚባል ነገር ልታውቁ ትችላላችሁ። ልክ እነኛ እንደምንለው ለውዝ ማለት ነው። እንደ ለውዝ አይነት ወርቅ ልክ እንደነዛ ማለት ነው፣ እንዳጀሬዎቹ። በዛ ላይ ደግሞ ሱዳን እንትን አለች ማለት ሱዳን ላይ ሰላም ኖረ ማለት የለም። ቀሰመን ብላ ወላሂ ላዚም ነው ምላችሁ። ለማንም ጠይቁ፣ ይኸው ለአረቦቹም ራሱ ጠይቋቸው ከፈለጋችሁ። ግብጽ የለ እንዳለ ድራሿ ነው የሚጠፋው። በቃ ድራሿ እንደውም የለ በአለም እንደውም ድርቅ ይወርድባቸዋል። በቃ በግብጾች ሱዳን ሰላሟን አገኘች ማለት ግብጽ ላይ ራብ የለ እንዲ አይናችሁ እያየ በቃ ራብ ይፈጠራል ግብጽ ላይ። ለምን እንዳለ ለምሳሌ እንበልና ገብስ፣ ስንዴ ምን በቃ ሱዳን ላይ ብርቱካን፣ ሽንኩርት ታውቃላችሁ። ማሻአላህ ተባረከላ። ሱዳን ላይ እኮ የሚመርተው ምርት እኮ ተውኝ አልኳችሁ። ምን ያደርጋሉ መሰላችሁ? በነፃ ይወስዱትና ያኔ በነፃ ስላችሁ በነፃ አይደለም፣ ያኔ የበላሽ በቀላል ዋጋ አላደል ፍትፋቴ ነው የሚሰጣቸው። እንደዛ ይወስዱትና ከዛም በኋላ ወደ አውሮፓ፣ ወደ አሜሪካ፣ ወደ ኢጣሊያ፣ ወደ አረብ ሀገሮች፣ ወደ መሳሰሉት ሀገሮች ምናምን በእነሱ ስም ያኔ የመጣው ያ ዕቃ የመጣው ከየት ነው? ከሱዳን ነው እንበልና ጎመን ነው እንበል። ኦኬ የመጣው ከየት ነው? ከሱዳን ይመጣና ከዛም በኋላ ደግሞ ወዴት ይሄዳል? ወደ ግብጽ። ለምን እዛው አጠገብ ስለሆኑ ማለት ነው። ከዛም በኋላ ደግሞ ግብጽ ላይ ደግሞ ምን ያደርጉታል? የሆነ ነገር ያኔ ጭማሪ ያኔ አለ አይደለ? ከዛም በኋላ ወዴት ይሸኙታል? ወደ አውሮፓ። አሁን እንዳልኳችሁ ማለት ነው። ወደ አውሮፓ ይሸኙታል። ምን ይሉታል? በዛ እነሱ ደግሞ የበለጠ በዶላር ማለት ነው ይሸጡታል፣ ብር ላይ ማለት ነው፣ ውጭ ላይ በዛ ይጠቀማሉ። ሰላም ያሳጡት ለሱዳን እነዚህ ሀገሮች ናቸው። አንዱ ይመጣልኝና ይሄ የሆነ እኔ እንጃ ከብት ሳውዲያ ማለችበት ይላል። ሳውዲ አረቢያ እኮ ሰላምህን ባትፈልግ ኖሮ ማለት ነው ይሄንን ሁሉ ድጋፍ ላንተ አታደርግም ነበር። المهم والله በአላህ ይሁንባችሁ። በአላህ
ወላሂ ዱዓ አድርጉ በተቻላችሁ አቅም። እስኪ ለነዚህ ሰዎች አይታወቅም እኮ አላሁ አለም የማን ዱዓ ለማን እንደሚደርስ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።